ጥምቀት ሁለት ገጽታ ያለው አንድ እውነታ ነው። ጥምቀት ሁለት ገጽታዎች ያሉት አንድ እውነታ ነው። ስንት ጥምቀት? እንዲያውም በሴት ስም ነው የሚጠራው። አንዲት ጥምቀት፣ አንዲት ጥምቀት ኤፌሶ ምዕራፍ 4 ላይ። ግን ስንት ገጽታዎች አሉት? ሁለት ገጽታዎች አሉት። ምን ማለት ነው? አንደኛው በመንፈሳዊው ዓለም የሚከናወን ነው። አንደኛው በገሃዳዊው ዓለም የሚከናወን ነው። ግን ስንት ነው? አንድ ነው። ምን ማለት ነው? በመንፈሳዊው ዓለም የሚከናወነው የምንለው ጥምቀት በጌታ በኢየሱስ ክርስቶስ ስናምን ወንጌልን ስንቀበል የሚከናወን ነው። እሱ ጥምቀት ነው። ብዙዎቻችን አንረዳውም እንጂ ጥምቀት ነው። ምንድነው የሆነው ካላችሁኝ፣ ቅድም ነግሬያችኋለሁ። አንድ ሰው ዳግም ሲወለድ ምንድነው የሚሆነው? ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከየት እንደመጣ ወዴት እንደሚሄድ አታውቅም፣ ከመንፈስ የተወለደ እነዚህ ነው። ምን ማለት ነው? ከክርስቶስ ውስጥ ማን ይመጣል? መንፈስ ቅዱስ ይመጣና በማ ውስጥ ይገባል? በዛ ሰው ውስጥ ይገባል፣ ያትመዋል። አሜን። ከዛ ያ ሰው ከክርስቶስ ጋር ምን ሆነ? ምን ማለት ነው? እዛ ጋር ዳነ፣ ጸደቀ ምናምን ልንል እንችላለን። ብዙ ተርሚኖሎጂዎችን ልንጠቀም እንችላለን። ተጠመቀ። ጥምቀት፣ ድነት ጥምቀት ነው። ለምሳሌ እስቲ አንደኛ ቆሮንቶስ ምዕራፍ 12:13 ላንብብላችሁ። አይሁድ ብንሆን የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። ስለዚህ ጥምቀት ማለት ድነት ነው። ጥምቀት ማለት ሪጀነሬሽን ነው፣ ሪበርዝ ነው። ግን ይሄ ጥምቀት እንዳልኳችሁ አንድ ሆኖ ስንት ገጽታዎች አሉት? ሁለት ገጽታዎች አሉት። አንድ ሰው ይሄ ከተከናወነ በህይወቱ ወዲያውኑ ምንድነው መከናወን ያለበት? የውሃ ጥምቀት። በነገራችን ላይ አሁን in the modern world ነው እንጂ በቤተ ክርስቲያን ሰዎች መጀመሪያ ያምናሉ፣ ጌታን ይቀበላሉ፣ ይድናሉ አይደል እንዴ? ከዛ በኋላ የደህንነት ትምህርት ተምረው ምን ብለው ቆይተው ከ6 ወር ከምናምን በኋላ ምን ይሆናል? ይጠመቃሉ። አዲስ ኪዳን ውስጥ አታገኙትም። ይሄን የለም። currently በቤተ ክርስቲያን ውስጥ ልምምዱ እንደዛ ነው። በዓለም ዙሪያ ይመስለኛል በአብዛኛው ቦታ። አዲስ ኪዳን ላይ ስትሄዱ ግን አንድ ሰው ወንጌል ይሰበክለታል፣ ከዛስ ያምናል፣ አለቀ፣ ይጠመቃል። ምክንያቱም ተመልከቱ፣ እኛ ምን አድርገን ነው የምናጠምቀው? አስተምረናል እንዴ? መጽሐፍ ቅዱስ ግን የሚለው ምንድን ነው? እንግዲህ ወደ ዓለም ሁሉ ሄዱ ወንጌልን ለአሕዛብ ሁሉ ስበኩ ይላል። አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እንደገዛርቴ እንደሆነ አስተምሯቸዋል እንዴ? ካጠመቅቧችሁ በኋላ አስተምሩ ይላል እንጂ አስተምራችሁ አጥምቁ አይልም። ግን ቤተክርስቲያን በዓለም ዙሪያ በአብዛኛው ቦታዎች ላይ ከተለያዩ ችግሮች የተነሳ የወሰደችው መፍትሄ አስተምሮ ማጥመቅ ነው። ያንን አልቃወምም። ግን አዲስ ኪዳን ላይ ሄዳችሁ ስትመለከቱ ሁሉም ቦታ አመነ፣ ምን ሆነ ነው? ተጠመቀ። ከዛ ይማራል። ለምንድን ነው ካላችሁኝ፣ አንዱ ምክንያት ይሄኛው እውነታ በመንፈሳዊ ዓለም ከተከናወነ በገሃዱም እናከናውነዋለን ነው መልክቱ። ትዝ ይላችኋል ጴጥሮስ ቆርኔሌዎስ ቤት ሄዶ መጀመሪያ ለመሄድ ችግር ነበረበት። አቤት በስንት ድጋፍ ነው ሄደው። ከሄደም በኋላ ደግሞ ቤት ለመግባት ምን ነበረበት? ችግር ነበረበት። ኃጢአተኞች ቤት፣ አሕዛብ ቤት ለመግባት። ከዛ በኋላ ግን ገብቶ እንደምንም አፉን ከፍቶ ተናገራል። ኢየሱስ ምን ይላል? ቃሉንም እየሰሙ ሳለ በሰሙት ላይ መንፈስ ቅዱስ ወረደባቸው። ልክ በበዓለ 50 ቀን እነሱ ጋር እንደሆነው አይነት ነገር ሲሆን አየና ልክ ሲጨርሱ በሉ አጠምቃለሁ። ምን ነው ሲሉት፣ እንዴ
እግዚአብሔር መንፈስ ቅዱስን ለመስጠት ካልከለከለ እኔ ለማጥመቅ ለምንድን ነው የምከለክለው ብሎ አለ። ምን ማለት ነው? ሰዎቹ ስለተጠመቁ አጠመቃቸው። ለምንድን ነው ሰዎችን የምናጠምቀው? ስለተጠመቁ ነው የምናጠምቃቸው። ስለ ዳኑ ነው የምናጠምቃቸው። ድነት ጥምቀት ነው። የውሃ ጥምቀት አይደለም ያልኩት፣ በመንፈስ ቅዱስ የሆነውን ጥምቀት ማለት ነው።